Amharic letters with a story. ጎበዙ ለውዝ ለለውዝ ሁሉም ለውዞች በሰላም የሚኖሩበት አንድ ትንሽ የለውዝ መንደር ነበር። ከለውዞቹ መካከል አንድ በጣም ትንሽ ግን በጣም ጎበዝ ለውዝ ነበር። ጎበዙ ለውዝ ግን አንድ ትንሽ ችግር ነበረበት። ማንም ሰው ቅቤ የሚለውን ቃል በጠራ ቁጥር ያስነጥሰዋል። ሌሎቹ ለውዞች ሲያስነጥስ ሲያዩት ይስቃሉ። ሃይ ጎበዙ ለውዝ፣ በጣም የምትወደው ምግብ ምንድነው ብለው ሲጠይቁት የለውዝ ቅቤ ይላል። እሱ ግን ምንም አይመስለውም። አፍንጫውን በቅጠል ጠረቅ ጠረቅ አድርጎ ፈገግ ይላል። አንድ ቀን በመንደሩ ውስጥ የሆነ በጣም የሚጮህ ደወል ተደወለ። ሁላችሁም አሁን ወደ ቅርፊታችሁ ውስጥ ግቡና ተደበቁ አላቸው የመንደሩ አለቃ። የመንደሩ አለቃ ቴምር ነበረ። ትልቁ ሽኮኮ መጥቷል ብሎ ጮሆ ተናገረ። ሁሉም ለውዞች ሮጠው ተደበቁ። ጎበዙ ለውዝ እየሮጠ ሄደና በጅብ ጥላ ተደበቀ። ሽኮኮ በጣም ትልቅ ነበር፣ ነገር ግን ስለራበው እንጂ እነሱን ማስደንገጥ ፈልጎ አልነበረም። አንዱን ለውዝ አነሳና አሸተተው። ከዚያም ይሄ በደንብ አልበሰለም አለና ጣል አደረገው። ጎበዙ ለውዝ በጅብ ጥላው ተደብቆ እያየ አንድ ሐሳብ መጣለት። እየሮጠ ወደ ቆሻሻው መጣያ ተደብቆ ሄደና የሙዝ ልጣጭ አውጥቶ ቀስ አድርጎ ወደ ሽኮኮ ወረወረው። ሽኮኮ የሙዝ ልጣጩን ሳያየው ረገጠውና አንሸራቶት የተከመረ ቴምር ላይ ወደቀ። ከዚያም ተነስቶ ቁጭ አለ። ግን ብዙም አላመመውም። ሰውነቱን የነካውን ቴምር ላስ ላስ ሲያደርግ በጣም ጣፈጠው። በጣም ይጣፍጣል። ምንድነው ግን ይሄ ነገር ሲል አለቃ ቴምር ሰማውና ይሄ እኛ ከምግብ በኋላ የምንበላው ጣፋጭ ምግባችን ነው። ሽኮኮ ዋው፣ ይሄ ነገር በጣም አሪፍ ስለሆነ ከዚህ በኋላ ለውዝ አያስፈልገኝም፣ ከቴምር የተሰሩ ጣፋጮችን መብላት እችላለሁ አለ። ከዚያም ሁሉም ለውዞች እንደማይበላቸው ስላወቁ ከተደበቁበት ብቅ ብቅ እያሉ መጡ። ከዚያም ጎበዙ ለውዝ ከዚህ በኋላ ለውዞች እንዳይበሉ ስላደረገ ሁሉም ተሰብስበው አጨበጨቡለት። አንተ ጀግና ስለሆንክ አሉና ከቅጠል የተሰራ ሜዳሊያ አጠለቁለት። ከዚያም ጎበዙ ለውዝ ከቴምርና ከማር የተሰሩ ጣፋጮችን መሸጥ ጀመረ። ሽኮኮዎች እየመጡ ገዝተው ይመገባሉ። አንዳንዴ ወፎቹም እየቀመሱ ይገዛሉ። የሚገዙት ደንበኞች ሲመጡ ታዲያ እንዲያዩት አድርጎ የለጠፈው ምልክት አለ፣ እባካችሁ ቅቤ አትበሉ የሚል። አንዳንዶቹ ጮክ ብለው ቅቤ አትበሉ ብሎ ሲያነቡ ጎበዙ ለውዝ ብሎ ያስነጥሳል። ደንበኞቹም በጣም ይስቃሉ። ከዚያን ጊዜ በኋላ ሽኮኮ የለውዞቹ ጓደኛ ሆነ። እናም በሰላም መኖር ጀመሩ። ግን ጎበዙ ለውዝ እስካሁን ያስነጥሳል። አሁን ግን ሁሉም አብረውት እያስነጠሱ ይሳሳቃሉ። Wow, that was a fun story. Now, let's explore some fun questions. Look at these letters on the screen. One of them appeared in our story. Can you find the right letter? Bear. Oops, that's not it. Try again. Look carefully at all the letters. La. Yes, that's right. Can you say it again? La. Amazing. Can you say all family members of this letter? La lu li la le li lo. That's perfect. Can you say it again? La lu li la le li lo. Great! Now, let's see if you remember our story. What was the story about? Lamb. Not quite. Think back to the story. Louse. Yes, that's right. Can you say that again? La louse. La louse. Perfect! Let's learn more words that start with this letter. You think of any more words that start with this letter? Lalega.
ለለበሰ Great thinking. Now, let's practice writing the letter. Can you draw it in the air with your finger? Awesome. Write today's letter in the comment if you learned something new today. If you enjoyed the video, don't forget to like and subscribe to the channel. I'll see you in the next video.